መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር። ሰውን ሰው ያሰኘው ምንድን ነው? ማወቁ ነው? በፍጹም አይደለም። ማሰቡ ብቻ ነው? በፍጹም አይደለም። መብላቱ ነው ወይ ሰውን ሰው ያሰኘው? ሰውን ሰው የሚያሰኘው መብላቱ ነው? አጣፍጦ መብላቱ ነው? በፍጹም። በአመጋገብ ማን እንደሚበልጠን ታውቃላችሁ? ማን ይበልጠናል? ፍየል ትበልጠናለች። ቆይ እናንተ አሁን መርዝ ብትበሉ አያደርገውና ወይም የእባቡን መርዝ አንድ ሰው በጥብጦ ቢሰጣችሁና ብትበሉ የትኛው ቅጠል እንደሚያድናችሁ ታውቃላችሁ? አታውቁም። ፍየል ግን እባቡን ትበላና እየሮጠች የሚያድን አንድ ቅጠል ታውቃለች። ቅጠሉን ወዲያው ስትበላው ትድናለች። ስለዚህ ፍየል በለጠችን። ፈረስ ጠጠርን ከበቆሎ ጋር ቀላቅላችሁ ብትሰጡት ጠጠሩና በቆሎ ምን እንደሆነ በሽታ የማወቅ ጸጋ አለው በተፈጥሮ። ስለዚህ ፈረስም ይበልጠናል። ብዙ በመብላት ከሆነ በደንብ አድርጎ ጅብ ይበልጠናል። በደንብ አንድ አህያ ይጨርሳል። አሳማ በደንብ ይበልጠናል። አሁን በቃ አላችሁ የተመጣጠነ ምግብ በመመገብ ከሆነ አይጥ ትበልጠናለች። አሁን አይጥ የተመጣጠነ ምግብ ትበላለች። ቆዳም ትበላለች፣ ልብስም ትበላለች፣ ጫማ ትበላለች፣ ካገኘች የሰው ጥፍርም ትበላለች። ሁሉን ነው የምትበላ። ሁለበላ አይደለች? አሁን የሰው ልጅ ብልጫው ምንድን ነው? እስቲ ንገሩኝ። ልጆችን በመንከባከብ ከሆነ ካንጋሮ ትበልጠናለች አይደል? ኪሷ ውስጥ እዛ ነው ልጆቿን የምትኖረው አይደል? ጫጩቶቿ ኪስ አላት የምታሳድግበት። አሁን እንግዲህ እኛ ምንድን ነው ሰው የሚያሰኝ? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ስለዚህ ሰው በመማሩ አይደለም ሰው የሚባለው፣ የእውቀት ጥርቅም ስላለውም አይደለም ሰው የሚባለው፣ ስለተመሰጠም አይደለም ሰው የሚባለው። ዘፈን የሚመስጠው ሰው እኮ አለ፣ በደንብ አድርጎ የሚመስጠው ማለት ነው። የራሱ መልክ የሚመስጠው ሰው አለ፣ በደንብ አድርጎ የሚመስጠው ቁጭ ብሎ መስታወት ፊት አይቶ ወጥቶ እንደገና ደግሞ ተመልሶ የሚያይ እንደገና 5 ደቂቃ መንገድ ተጉዞ ዙሮ መጥቶ እንደገና ማየት አለብኝ ብሎ የሚያይ የራሱ መልክ የሚመስጠው ሞልቷል። ዘመዶች የሚመስጡት ሞልተዋል። ኃጢአት የሚመስጠው ሞልቷል። ኃጢአት የሚመስጠው ኃጢአትን እንደ ነውር አድርጎ የሚመሰጥ ነፍስ መግደል የሚመስጠው ሰው እንዳለ ታውቃላችሁ? ነፍስ መግደል የሚመስጠው ሰው አይድረስ ነው በእውነቱ። ኃጢአትን ሁሉ ሰርቶ ጨርሶ አንድ ሰው ምንድን ያደርግ መሰላችሁ? ሴት ልጅ በጸነሰች ጊዜ ጽንሱ ሆዷ ውስጥ እንዴት ሆኖ እንደተቀመጠ ማየት አለብኝ ብሎ የሴት ሆድ ቀዶ ጽንስ ሊያይ ለማየት ብሎ የቀደደ ሰው እኮ አለ። እንዲህ ያለ ታሪክም አለን እኮ እኛ። እስኪ እንዴት ነው ውስጥ ላይ ጽንሱ አቀማመጡ እንዴት ነው ብሎ ሆድ ቀዶ የሚገል ማለት በመግደል የሚመሰጥ በሰው ደም የሚሰክር ሞልቷል እኮ ተመስጦ። ይህም እኮ መንፈሳዊነት ነው እኮ። የምር እኮ ነው የምነግራቸው። ይሄ ራሱ መንፈሳዊነት ነው። ምን ማለት ነው? ሰብአዊነት የጎደለው መንፈሳዊነት ነው። ሰብአዊነት የምለው የዘመኖች ሰዎች የሚሉትን ሂውማኒዝም አይደለም። ሂውማኒዝም ማለት አንተ በሁሉ ነገር ላይ የምትችል ስልጡን ፍጡር ስለሆንክ ፍላጎትን እንደፈለግ አድርገው፣ ለፍላጎት እንቅፋት የሆኑብህን ነገሮች ሁሉ ምታቸው የሚል ሳታኒክ ባይብል የሚባል እንደታተመ ታውቃላችሁ አይደል? የሰይጣን መጽሐፍ ቅዱስ የሚባል አላያችሁም? አለ 10 ትእዛዛት የሚቃወም ራስህን ግዛ፣ ራስህን ልቀቅ የሚል ለ10 ትእዛዛት ተቃውሞ ያለው ማለት ነው። አትስረቅ፣ ስረቅ ከፈለክ ማለት ነው። ከፈለክ ትክክል ነው ብለህ ካመንክበት ስረቅ የሚል፣ አትግደል፣ ግደል የሚል በዚያ ተመስጦ የሚኖር አለ። ስጋዊ መሰጠው አለ እና መንፈሳዊነቱ አሁን ሲዘምሩ ሲዘምር ራሱ ሰው ሲል ራሱ በምን ነው የሚመሰጠው?
አንዳንድ እኮ በራሱ እስክስታው ሁሉ አላያችሁት? ሲዘምር ራሱ ትከሻውን ነቅ። አሁን ሰው እኔ እኮ ይላችሁ መንፈሳዊነታችን መታሰብ አለበት። አሁን ሰው ዘማሪ የነበረ ሰው የሚጠፋ ምንድን ነው? እዩ አሁን ዘማሪ ነው። እዚህ መዝሙር ሲዘምር መዝሙር ሲያቀርብ ሴቲቱም ሻሿን ጥምጥም አድርጋ በምንም አንድ ነገር መገለጥ የለበትም። እህቶች አትግለጡ፣ ይችን ሸፍኑ። እንትና ትንሽ ስታሸበሽቢ ወደዚህ ገፋ አድርገሽው ነበረ እያለ ሲያሸበሽብ የነበረ ሰው ነው። መጨረሻ ላይ ምን ዴይ ነው የምትሉት? መጨረሻ ላይ መረቅ ስትሉ የምታብዱበት ቀን ምን ይባላል? አታውቁትም? ምንድን ነው? ድጋሞ ድሞቅ አድርገው። ክሬዚ ዳይ በጣም ጥሩ ስም ነው በእውነቱ። ማለት ክሬዚ ዳይ የእብድ ቀን ማለት ነው። የእብዶች ቀን ማለት ሰው አውቆ የሚያብድበት ቀን እንዴ ይገርማል እኮ። የእብዶች ቀን እኮ ይከበራል ደግሞ በዓለም አቀፍ ደረጃ። ሰው እንደ ሕፃናት አድርጓ ሴቶቹ ፀጉራቸውን እንዲቻርገው ተቆጣጥረው መጫወቻ ይዘው አበባ ይዘው አሻንጉሊት ሲጥ እያደረጉ የጅል ቀን የሚከበርበት እንዲሁ እኛ አሁን ምን ይሻለናል? አሁን የዚህ ያለት ደግሞ በቃ እንደዚህ አታርጉ፣ በፍጹም እግዚአብሔርን እንደዚህ ጨካኝ አታርጉት። እናንተ ናችሁ እንደምትሉ ፈጣሪ አይልም፣ እንደዚህ እንደናንተ አያካብድም ይላል ሰው። ኧረ ተው በሕግ አምላክ ያ። ስለዚህ ምንድን ነው ቀድሞም የነበረው መንፈሳዊ ነበረቻችን? አዎ። ያ ልጅ መንፈሳዊ ነበር? አዎ። እና ምንድን ነው የነበረው ግን መንፈሱ ወይ የሰይጣን ነው ወይ የስሜቱ ነው ወይ የራሱ የስጋው ሐሳብ መንፈሳዊ ነበረ። ሰው ብቻ ነበረ፣ መንፈሳዊ ሰው አይደለም። በሰውነቱ መንፈሳዊ የሆነ ሰው ነው እንጂ። ያስተምሩ የነበሩ አንድ ልንሆን ይገባናል፣ ልንታረቅ ይገባናል፣ አንድነት ያስፈልገናል የሚባሉ ሰዎች ዘራቸው ሲነካ መጀመሪያ የሚቆጡ ለምን ይመስላችኋል? መጀመሪያም መንፈሳዊ አልነበረም። እስኪ በሉ ሁላችሁም በሉ ንገሩኝ። መጀመሪያ ምን አልነበረም ይሄ ሰው? ይሄ ሰው እኮ ገብረ ኪዳንም ሊሆን ይችላል። እኔም ቢሆን አሁን ሳስተምር ቆይቼ አንድ እንሁን፣ ዘረኝነት እጥፋ ምናምን ስል ቆይቼ እኔ የተወለድኩበት አካባቢ ሲነካ ያዙ ይልቀቁኝ የምል ከሆነ መንፈሳዊ አልነበርኩም። ምንድን ነው የነበርኩኝ? ስጋዊ ነበርኩኝ። በስጋዊ ነው ስመሰጥ የነበርኩኝ ማለት ነው። ጥቅሙ እስከተጠበቀለት ድረስ መንፈሳዊ የሚሆን ሰው ይህ ሰው መንፈሳዊ አይደለም። ጥቅሙ እስከተጠበቀለት ድረስ የእሱ የሆነ ነገር እስካልተነካበት ድረስ መንፈሳዊ የሚሆን ሰው ይሄ ሰው መንፈሳዊ አይደለም። ይሄ ሰው የራሱ ሰው ነው። በሞቴ የራሱ ሰው በሉ። የማን ሰው ማለት? የራሱ መንፈስ። እስኪ በሉ በሞቴ በሉ። የማን መንፈስ? መንፈሳዊ ነው ግን የማን መንፈስ? የራሱ መንፈስ። ወይም ደግሞ የማን መንፈስ? የሰይጣን መንፈስ። ነፋስ የሚነዳው ሰው ነው ማለት ነው። ከቃሉ ጋር ናችሁ? አሁን አንዳንድ ሰው እኮ ያለቅሳል። ጌታ ኢየሱስ እንዲህ እንደተቀለደበት አይቀርም ብሎ ያለቅሳል። ከዚህ ምንድን ነው? መንፈሳዊ ነው። መንፈሳዊ የቀጣፊ ባቄላ እንባ ባቄላ ያላል አይደል? ጌታ ኢየሱስ እንባው በዚህ ዶብ ፍርጥ። መንፈሳዊ ሰው መንፈሳዊ ሰው እንዲህ ግርም ነው የሚያደርገኝ እኮ። እውነቴን ነው። እኔም መንፈሳዊ አይደለሁም በእውነቱ፣ ግን እንዲሁ ቢያንስ ደግሞ መንፈሳዊ እኛ ነን ሌላው አይደለም ተብሎ ሲቀለድ ነው እኮ የሚገርመኝ። በእግዚአብሔር ስም ሲቀለድ። ሶምሶንን ያታለለችውን ሴት አታውቋትም እንዴ? ማንም ትባለው ንገሩ እንጂ። ደሊላ ምን ነበር ያለችው? መጨረሻ ላይ አትወደኝም ማለት ነው። ትንዋን ዱብ ደግሞ የህፃናትና የሴቶች ጀግንነታቸው እንባ ነው። ይህን ደግሞ እንዳትረሱ። ሴቶች አውቀው ማልበቀስ ይችላሉ። ይገርማችኋል እኮ ሴት አውቃ ከፈለገች አንድ ደቂቃ ላልቅስ አላልቅስ ብላ ታስባለች። ይሄ ነገር በንግግር ይሻላል በለቅሶ ብላ ታስብና በለቅሶ እንደሚያዋጣት ካሰበች ታለቅሳለች። እኔ እኮ ለአንተ የምደብቀው ነገር የለኝም በፍጹም ብላ ታለቅሳለች። ግርም ነው የሚያደርገው እኮ። አቅዶ ማልቀስ ይችላሉ ሴቶች ማለት ነው።
አቅደው እቅድ ነድፈው ስንት ሰዓት ማልቀስ አለብኝ ብለው ጭምር ማልቀስ ይችላሉ። አልቀስ እኔ እኮ አይቼ ነው፣ መጽሐፍ ቅዱስ ላይ ነው እኮ ያየሁት። ማን ደሊላ ስታለቅስ አትወደኝም እያለች ስታለቅስበት አቅፋ እውነት መስሎት የዋው ፀጉሬን እንደዚህ ታረጂው ኃይል ይለቀኛል አላት። አሳሰረችው። ግን ምን መሰላችሁ? ለምንድነው ግን የምታለቅሰው ካላችሁ፣ ይኸውላችሁ የምታለቅስበት ምክንያት እያወራችሁ ባለችው ሐሳብ ሳይሆን እያወራችሁ ያለችው ሐሳብ ባለመፈጸሙ የሚቀርባት ያኛውን ጉዳይ እያሰበች ነው የምታለቅሰው። አሁን ገብቷችኋል አይደል? አዎ። ምክንያቱም ሰው የሚበላው አጥቶ ነው የሞተ ይሄ ሰውዬ ሲባል የራሱ ጦም ማድር አሳስቦት የምንሰቀሰቅ ሰው እንዳለው ማለት ነው። የራሱ ጦም አሳስቦት በረሃብ ከሞተ ሰው ልቅሶ የሚያለቅስ ሰው ሊኖር ይችላል። ለራሱ እኔም እኮ እንደዚህ ነኝ እንደዚሁ አይ ሰው ጫጨቃከኑ እንግዲህ እንደዚህ ነገ እንደም ብሎ ሊያለቅስ ይችላል። ስለዚህ ሰው እኛ የሚመስለን በያዝነው ርዕስ እያለቀሰ ነው የሚመስለን። ሰውየው ግን በራሱ ዓለም ነው የሚያለቅሰው። ይሄ ነገር እኮ ካልሆነ ችግር ነው ብሎ የሚያለቅሳል ሰው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። ያለቀሰ ሁሉ መንፈሳዊ አይደለም። ጮኸ የተናገረ ሰው ሁሉ መንፈሳዊ አይደለም። የተሳደበ ሁሉ መንፈሳዊ አይደለም። ወይኔ ቤተ ክርስቲያን እንዲመቀለጃ ሆንሽ ያለም ቢሆን መንፈሳዊ አይደለም። የእግዚአብሔር መንፈስ የመረጋጋት መንፈስ ነው። እስኪ በሉላችሁ፣ የምን መንፈስ ነው? የመረጋጋት መንፈስ ብቻ አይደለም፣ ራስን የመግዛት መንፈስ። እስኪ በሉላችሁ፣ ማንን የመግዛት ነው? ራስን የመግዛት ነው። ሌሎችን ባሪያ ካልሆናችሁ የሚያስብል የሰይጣን መንፈስ ነው። እንዲያውም ቅዱስ ጳውሎስ ምንድን ነው የሚለው? እናንተ በዋጋ ተገዝታችኋልና የራሳችሁ አይደላችሁም። እስኪ በሉላችሁ፣ እናንተ በሉ፣ እናንተ በዋጋ ተገዝታችኋልና የማን አይደላችሁም? እና የማንን? አቤት። አዎ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በራሳችን ከመመሰጥ ይሰውረን። ንገሩኝ እንጂ አሜን አትሉ? አሁን ፀጉራችሁን አታሳድጉ ሲባል ቀለል ያለ ነገር ነው የማነሳው። የምትቆጡት ለምን ይመስላችኋል? መንፈሳዊነታችሁ በራሳችሁ ነው የምትመሰጡት ማለት ነው። የምትመሰጡት ሴቶችም አንዳንድ ነገሮችን አስተካክሉ ስትባል እንደው አንዳንድ ነገሮችን እምቢ የምትሉት ለምን ይመስላችኋል? በራሳችሁ ስለምትመሰጡት። መንፈሳዊነት ግን ራስን መካድ ነው። እንመጣበታለን። ራስን መካድ እስኪ በሉ እና ደግሞ ራስን ማግኘት። እስኪ ራስን ማግኘት በሉ። አቤት። ራስን ማግኘት ምን ማለት ነው? ፈረንጆቹ አበላሽተውት ነው እንጂ ሰልፍ አክቹዋላይዜሽን ብለውታል። ራስን እውን ማድረግ ብለው ተርጉመውታል። ግን ይሄ ስህተት ነው። ራስን እውን ማድረግ የሚሉት እነሱ ኳስ የመጫወት ፍላጎት ካለ ተጫወት፣ ጥሩ ተጫዋች ትሆናለህ ብለውን ያን ነው እሱ ሰልፍ አክቹዋላይዜሽን የሚለው። ነጋዴ መሆን ከፈለክ ነግድ፣ ማግባት ከፈለክ አግባ፣ መመንኮስ ከፈለክ መንኩስ የሚል ፍላጎትህን ወደ ተግባር አምጣው የሚል የስኬት መንገድ ብለው አሁን ሰው ሁሉ ስኬታዊ ይሆናሉ ብሎ በየኢንተርኔቱ መከራውን የሚዳክርበት ማለት ነው። ግን ምን ማለት መሰላችሁ? ሰው ራሱን አገኘ የሚባለው ለተፈጠረበት ዓላማ መኖር ሲጀምር ነው። እስኪ በሉ ለተፈጠረበት ዓላማ በሉ። ምን ማድረግ አለበት? መኖር የጀመረ ሰው እሱ ራሱን እያገኘ ነው ማለት ነው። ለተፈጠረበት ዓላማ፣ ለፈለገው ዓላማ አይደለም። ለተፈጠረበት ዓላማ ወይም ከእንስሳት ተለይቶ፣ ከአራዊት ተለይቶ፣ ከእንጨት ተለይቶ፣ ከድንጋይ ተለይቶ ወይም ደግሞ አይምሮ ከሌላቸው ፍጥረታት ተለይቶ ሰው ለሆነበት ነገር መኖር ሲጀምር ነው። ሰው ለሆነበት ምክንያት መኖር ሲጀምር ይሄ ሰው መንፈሳዊ የሆነ ነው ማለት ነው። ሰው ለሆነበት ምክንያት፣ ሰው የሆነበት ምክንያት ማንን ለመምሰል ይመስላችኋል? አረ በሞቴ ንገሩኝ፣ ሁላችሁ ተናገሩ እንጂ ማንን ለመምሰል ነው? ስለዚህ እግዚአብሔርን ስንመስል ምን ሆን ማለት ነው?
መንፈሳውያን። እስኪ በሉ መንፈሳውያን በሉ። ማንን ስንመስል? በጣም ግሩም ነው። ስለዚህ ሰው መንፈሳዊ ይባላል። እንዲህ ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ ሰው ፍጥረታዊ ሰው መንፈሳዊ ሰው ብሎ ደግሮታል። ፍጥረታዊ ሰው። ኦሪት ዘሌዋውያን ደግሞ ማናቸውም ሰው ይባላል። እስቲ በሉ ማናቸውም ሰው በሉ። እንደገና ደግሞ ያኛው አንዱ ፍጥረታዊ ሰው፣ ሶስተኛው ምንድን ነው? መንፈሳዊ ሰው። ማናቸውም ሰው ይላል። ማናቸውም ሰው ኃጢአት ቢሰራ መስዋዕት ርግብ ያምጣ ይላል ኦሪት ዘሌዋውያን ላይ። ማናቸውም ሰው የተባለው ይሄ ሰው ምንድን ነው? ምንም ተርታ የሌለው ማለት ነው። በእግዚአብሔርም በዓለምም የተናቀ ተርታ ሰው፣ ለራሱ የማይሆን ርካሽ ነገሮችን ሰርቶ ራሱን ያዋረደ ሰው ማናቸውም ሰው ይባላል። ይሄ ማናቸውም ማለት ተርታ ነገር በቀላሉ የሚገኝ ማለት ነው። ለሁሉም ነገር በቀላሉ የሚያዝ ትንንሽ ኃጢአቶች ሳይቀሩ በቀላሉ የሚጠርፉት ሰው ይሄ ማናቸውም ሰው። ርግብ ያቅርብ የተባለ ሞኝ ሕሊናውን እንኳን ቢሆን ይዞት ይምጣ ማለት ነው። ርግብ ማለት የዋህ ማለት ነው። ይሄ ሰው ሌላ የሚሰጠው ነገር ባይኖረው ነው ትርጉሙ። ርግብ ይዞ ይምጣ ማለት ቢያንስ እንኳን ሞኝነቱንም እንኳን ቢሆን ይዞ ወደ እግዚአብሔር ቤት ይምጣ ማለት ነው። ከዛ እግዚአብሔር ብልሃትን ያስተምረዋል። እንዲህ ተብሎ እንደተጻፈ እስመ አብዳኒሁ ለዘዓለም ሀሬ እግዚአብሔር፣ እግዚአብሔር የዚህን ዓለም ሞኝ ነገር ምን አለ ይላል መረጠ ስለሚል ያለብመዋል፣ ልባም ያደርገዋል። ሞኝነቱንም ቢሆን ይዞት ይምጣ። ማናቸውም ሰው የሚባለው በምናምንቴ ነገሮች ላይ ራሱን እያታለለ ዘመኑን የሚገፋ ሰው ነው። ሲከፋው በዘፈን ደቂቃዎቹንና ሰዓታቱን የሚያሳልፍ፣ ሲበሳጭ ሰክሮ ራሱን ደልሎ የሚያድር፣ ከአንድ ሰው ጋር በመበሳጨቱ ምክንያት ከሌላ ሰው ጋር የማይጠቅመውን ዝምድና የሚመሰርት ይህ ተራ ሰው ነው። ማናቸውም ሰው ራሱ የሚወድቅበትን ስራ የሚሰራ ሰው ተራ ሰው ይባላል። ለራሱ የማያስብለት ለራሱ ነውር የሆነበትን ነገር የማያውቅ፣ ራሱን የሚጎዳውን እሾህ ነቅሎ የማይጥል፣ እርሱን ጧት ማታ የሚመታውን እንቅፋት አንስቶ የማይወረውር፣ ትናት በተመታበት እንቅፋት ሁልጊዜ እየወደቀ የሚሰበር፣ ይህ ማናቸውም ሰው ይባላል። እስቲ ማናቸውም ሰው በሉ። ይህም እንግዲህ መንፈሳዊ ነው። እንግዲህ ለራሱ ዓለም ተመስጦ ነው። የወንዶች ተመስጦ ደግሞ አለ። ፍጥረታዊ ሰው። እስኪ ፍጥረታዊ ሰው በሉ። ፍጥረታዊ ሰው ደግሞ ምንድን ነው? ነውር ላይሰራ ይችላል፣ ኃጢአት ላይሰራ ይችላል፣ የሞራል ሕግን ሊያከብር ይችላል፣ ሊመጸውት ይችላል፣ ደግ ነገር ሊሰራ ይችላል፣ ሊጾም ሁሉ ይችላል፣ መልካም ነገር ይችላል። ግን እግዚአብሔርን አስቦ ስለማያደርገው ሊመሰጥ ይችላል፣ ባይታዊ ሊሆን ይችላል፣ አንድ ቅል ብቻ አንጠልጥሎ ዋሻ ገብቶ ሊቀመጥ ይችላል፣ እውነትን እየተከተልኩ ነው ብሎ ላይዋሽም ይችላል። ግን ይበላል፣ ይጠጣል፣ የሚኖርበት ግን ሰማያዊ ዓላማ የለውም። ወይም ደግሞ ሰማያዊ ወይም የነፍስ ዓላማ ይዣለው ቢል እንኳን ያ የያዘው የነፍስ ዓላማ እውነት አይደለም፣ የመሰለው የነፍስ ዓላማ ነው እንጂ። ሂንዱይዝም ለምሳሌ በተመስጦ የሚተካከላቸዋለን። ተመስጠው ቤት ዘግተው ይውላሉ፣ ያድራሉ፣ ይጾማሉ፣ ሁላ አለማዋሸትንም ያደርጋሉ፣ ይጾማል። እንዲህ ያለው ሰው ፍጥረታዊ ሰው ነው። ግን ሰማያዊ ዓላማ ሰማያዊ ተስፋ የለውም። ኑሮ ብቻ የሚያልፍ ሰው ነው። ይሄ ፍጥረታዊ ሰው ነው። ፍጥረታዊ ሰው ነው። መንፈሳዊ ሰው ግን ሌላ ነው። መንፈሳዊ ሰው የሚባለው ምን አይነት ሰው ነው ሲባል ትክክለኛው መንፈሳዊ ነው። በትርጓሜ የሚኖር ፊደልን የማይከተል የመላእክትን ሕይወት የሚከተል እውነተኛ መምህራንን የሚከተል መጨረሻ ላይ ከልቡ ጋር የሚኖር ከህሊናው ጋር የሚኖር ከልቡ ጋር የሚኖር ከህሊናው ጋር የሚኖር